በአንድ ወቅት ሁሉም ነገር ማለት በሚቻልበት ደረጃ በነዳጅ ላይ የተመሰረተና በነዳጅ ኢኮኖሚዋ ትመካ የነበረች ሀገር አሁን የዓለም ቱሪዝም መዳረሻ፣ የንግድና የመዝናኛ ማዕከል ለመሆን እየሞከረች ነው። ይህ የሳዑዲ አረቢያ ታሪክ ነው። በዘመናዊ ታሪክ ውስጥ ካሉ ትልቅ የኢኮኖሚ ለውጦች መሃል አንዱን የምታደርግ ሀገር ናት። ከነዳጅ በፊት ሳዑዲ አረቢያ በንግድ፣ በሐጅና በአነስተኛ ግብርና ላይ የተመሰረተ የበረሃ ኢኮኖሚ ያላት ሀገር ነበረች። ሰፊ የነዳጅ ክምችት ሲገኝ ሁሉም ነገር በ1938 ተለወጠ። ይህ ግኝት አገሪቱን በአጭር ጊዜ ማለት በሚቻልበት ደረጃ ቀይሮታል። በ1970ዎቹ ሳዑዲ አረቢያ በዓለም ላይ ካሉ ትላልቅ የነዳጅ አምራቾች አንዷ ሆና የነዳጅ ዘይት ኢኮኖሚን በፍጥነት ተቆጣጥራ ነበር። ለአስርተ ዓመታት የነዳጅ ዘይት ከ40 እስከ 45% የሚሆነውን ጂዲፒ እና እስከ 75% የሚሆነውን የመንግስት ገቢ ይሸፍናል። ሀገሪቱ እጅግ በጣም ሀብታም ሆና ግዙፍ መሰረተ ልማቶችን፣ ከተሞችንና የህዝብ አገልግሎቶችን በገንዘብ ትደግፋለች። ነገር ግን ይህ ስኬት የመጣው ከድብቅ ችግር ጋር ነበር። ችግሩ ሳዑዲ አረቢያ በነዳጅ ላይ በጣም ጥገኛ ሆነች። የነዳጅ ዋጋ ከፍ ሲል ኢኮኖሚው ያድጋል፣ ዋጋው ሲቀንስ ኢኮኖሚው ችግር ውስጥ ይገባል። አንድ ሀገር በተፈጥሮ ሀብት ላይ ከመጠን በላይ ስትተማመን ወይ ጥገኛ ስትሆን አስፈሪ ያደርገዋል። ለምሳሌ የነዳጅ ገቢ ባሳለፍነው ዓመት በ2025 ከመንግስት ገቢ 56%ን ያክሉን ይሸፍናል። በዓለም አቀፍ ደረጃ የነዳጅ ምርት ሲቀንስ የኢኮኖሚ እድገቱም አብሮ ይቀንሳል። ይህ አደገኛ ዑደት አገሪቱ ነዳጅ ዘይት ማምረት ብትፈልግ እንኳን ኢኮኖሚውን ያልተረጋጋ ያደርገዋል። በ2016 ሳዑዲ አረቢያ በታሪክ ውስጥ እጅግ በጣም ትልቅ የሆነውን የኢኮኖሚ እቅዶች ጀምራለች። ቪዥን 2030 የተባለው እቅዷ በነዳጅ ላይ ጥገኝነትን መቀነስና የተለያዩ ኢኮኖሚ መገንባትን ያተኩራል። ከዚያን ጊዜ ጀምሮ ከፍተኛ ለውጦች ተከስተዋል። ኢኮኖሚው በፍጥነት አድጓል። በ2024 የሀገር ውስጥ ምርት ወይም ጂዲፒ ወደ 1.25 ትሪሊዮን ዶላር ደርሷል። ይህም ከ2016 ወዲህ በእጥፍ ጨምሯል። ከዚህ በላይ ትልቁ ነገር ደግሞ ከነዳጅ ውጪ የሆኑ ዘርፎች አሁን ላይ ከጠቅላላ የሀገር ውስጥ ምርት 50% በላይ አስተዋጽኦ ያደርጋሉ። ከነዳጅ ውጪ ያሉ ገቢዎች በከፍተኛ ሁኔታ ጨምረዋል። ከቅርብ ዓመታት ወዲህ ሳዑዲ አረቢያ የነዳጅ ኢኮኖሚ ላይ ብቻ ጥገኛ አይደለችም። ኢኮኖሚያ በጣም ትልቅ እየሆነና እየሰፋ መጥቷል። ሳዑዲ አረቢያ በቢሊዮን የሚቆጠር ዶላር ወደ አዳዲስ ኢንዱስትሪዎች ኢንቨስት እያደረገች ነው። እነዚህም ቱሪዝም፣ መዝናኛ፣ ቴክኖሎጂ፣ ፋይናንስ እና ማኒፋክቸሪንግ ይገኙበታል። መንግስትም የግል ዘርፍ እድገትን፣ የውጭ ኢንቨስትመንትና የስራ ፈጣሪነትን በማበረታታት ላይ ይገኛል። ለውጡ ቀላል ባይባልም ከነዳጅ ውጪ የሆኑ የሀገር ውስጥ ምርት አሁን ከነዳጅ ዘርፉ በበለጠ ፍጥነት እያደጉ ሲሆን ይህም እውነተኛ ዳይቨርሲፊኬሽን ያሳያል። በዚህ ለውጥ ትልቅ የፋይናንስ ቁርጠኝነት አለ። ሳዑዲ አረቢያ የሀገሪቱ የወደፊት ሁኔታ እንደገና ለመቅረጽ በተዘጋጁ ሜጋ ፕሮጀክቶች ላይ በመቶ ቢሊዮኖች እና ትሪሊዮኖች የሚቆጠር ዶላር ኢንቨስት እያደረገች ትገኛለች። በጣም ተስፋ ከሚጣልባቸው ፕሮጀክቶች መካከልም ኒዮም ወይም ዘ ላይን ወይ ደግሞ ዘ ሊኒየር ሲቲ ዲዛይንድ ፎር ሰስቴናቢሊቲ በመባል የሚታወቀው በታዳሽ ኃይልና በተራቀቀ ቴክኖሎጂ ላይ ተመስርቶ ዲዛይን የተደረገ የ500 ቢሊዮን ዶላር የወደፊት መኪና የሌለበት ቀጥ ያለ መስመራዊ ከተማ፣ ሙካብ እስከዛሬ ከተገነቡት ትላልቅ ህንፃዎች አንዱ ሊሆን የ100 ቢሊዮን ዶላር ሜጋ ፕሮጀክት እና ሩዋ አልመዲና የሃይማኖት ቱሪዝምን ለማስፋፋት የሚያስችል ፕሮጀክት ሲሆን በየዓመቱ 30 ሚሊዮን ጎብኚዎች እንዲያስተናግድና የሀገር ውስጥ ምርትን እንዲጨምር ይጠበቃል። እነዚህ የግንባታ ፕሮጀክቶች ብቻ አይደሉም፣ የወደፊት ውርርድም ጭምር ናቸው። ሳዑዲ አረቢያ የዓለም አቀፍ ቱሪዝም መዳረሻ መሆን ትፈልጋለች። ለአስርተ ዓመታት ቱሪዝም በአብዛኛው መካና መዲና የሚጎበኙ የሃይማኖት ምዕመናን ላይ ብቻ የተወሰነ ነበር። አሁን አገሪቱ በ2019 የቱሪስት ቪዛዎችን መስጠት ጀምራለች። በመዝናኛና ባህል ላይ ከፍተኛ ኢንቨስትመንቶችንና ስፖርት ውድድርን የመሰሉ ዓለም አቀፍ ዝግጅቶችን ማስተናገድ ጀምራለች። ግቡ በየዓመቱ በሚሊዮን የሚቆጠር ዓለም አቀፍ ጎብኚዎች መሳብና ዓለም አቀፍ ቱሪዝም ኢንዱስትሪን መገንባት ነው። ሳዑዲ አረቢያ ኢኮኖሚዋን ለማዋቀር በትሪሊዮን የሚቆጠር ዶላር ኢንቨስት እያደረገች ቢሆንም ከፊት ለፊቷ ትልቅ አደጋና ችግር ተጋርጦባታል።
ከነዚህም ውስጥ አንደኛ ነዳጅ አሁንም አስፈላጊ ነው። የኢኮኖሚ ብዝሃነት ቢኖርም ነዳጅ ቁልፍ የገቢ ምንጭ ሆኖ ቀጥሏል። የነዳጅ ዋጋ ቢቀንስ የመንግስት ገቢ ክፉኛን ይጎዳል። ሁለተኛ ከፍተኛ ወጪ። አገሪቱ በሜጋ ፕሮጀክቶች ላይ ከፍተኛ ወጪ እያወጣች ነው። ይህም የበጀት እጥረትና የብድር መጨመርን ያስከትላል። ሶስተኛ ዓለም አቀፍ ውድድር። ሳውዲ አረቢያ እንደ ዱባይ ካሉ የተቋቋሙ የቱሪዝም ማዕከላትና ዓለም አቀፍ የፋይናንስ ማዕከላት ጋር ብርቱ ተወዳዳሪ መሆን ይጠበቅባታል። አራተኛው ደግሞ የአፈጻጸም ስጋት ነው። የወደፊት ከተሞች መገንባት አንድ ነገር፣ ስኬታማ እንዲሆኑ ማድረግ ግን ሌላ ነገር ነው። በተጨማሪም አንዳንድ ፕሮጀክቶች የመዘግየት ወይም ደግሞ የመስፋፋት ችግር ሊገጥማቸው ይችላል። ዛሬ ሳዑዲ አረቢያ በለውጥ መሃል ላይ ትገኛለች። የሀገር ውስጥ ምርት 1.25 ትሪሊዮን ዶላር፣ በነዳጅና በነዳጅ ያልሆኑ ዘርፎች የሚመራ እድገትና ነዳጅ ነክ ያልሆኑ ኢንዱስትሪዎች በፍጥነት እየተስፋፉ ናቸው። ኢኮኖሚው ከአሁን በኋላ ነዳጅ ላይ ብቻ የተደገፈ አይደለም። የበለጠ ሚዛናዊ፣ ተለዋዋጭና በዓለም አቀፍ ደረጃ እየተሳሰረ እየሆነ መጥቷል። ሳዑዲ አረቢያ እስካሁን በጣም ጥቂት አገሮች ያደረጉትን ነገር ለማድረግ እየሞከረች ነው። የነዳጅ ጥገኛ ኢኮኖሚን መለወጥና ወደ ተለያየ ዓለም አቀፍ የኃይል ማመንጨት ፕሮግራም ላይ ከገባች ቆይታለች። እቅዷ ከተሳካ አገሪቱ የሚከተሉትን ልትሆን ትችላለች። አንደኛ ዓለም አቀፍ የቱሪዝም መዳረሻ፣ ሁለተኛ የንግድና የፋይናንስ ማዕከል፣ ሶስተኛ በቴክኖሎጂና በፈጠራ ስራ መሪ መሆን ነው። ነገር ግን በውጤቱ አሁንም እርግጠኛ መሆን አይቻልም። ይህ የረጅም ጊዜ ቁማርና የትሪሊየን ዶላር ኤክስፐሪመንት ነው። በመጨረሻም የሳዑዲ አረቢያ ታሪክ ካሁን በኋላ ስለ ነዳጅ ብቻ አይሆንም። ስለ ምኞት፣ ለውጥ እና በዘመናዊ ታሪክ ውስጥ ካሉ ደፋር የኢኮኖሚ ውርርድ አንዱ ነው። ቢሳካም ባይሳካም ሳዑዲ አረቢያ የዓለም ኢኮኖሚን የወደፊት ሁኔታ እየቀየረች ነው። የዛሬው ቪዲዮ ይሄን ይመስል ነበር። ቪዲዮአችን ከተመቾት ላይክ፣ ሼር፣ ሰብስክራይብ ማድረግዎን አይርሱ። ቤተሰብ ይሁኑን፣ ይቀላቀሉን። እስከሚቀጥለው ሳምንት ቸርን ሰንብት።